من الشيطان الرجيم بسم الله الرحمن الرحيم والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي السلام عليكم ورحمة الله وبركاته የተወደዳችሁ የዚህ ፕሮግራም ተከታታዮች እንደምን አላችሁ ሰላማችሁ አላህ ያብዛላችሁ እያልኩኝ የዛሬው ፕሮግራም የማቀርበው የሱረቱል ፋቲሃ የመጨረሻውን አያት ይሆናል። ባለፈው በተከታታይ ባሳለፍኩት የሱረቱል ፋቲሃ የመጀመሪያውና የሁለተኛውን ፓርት ያላያችሁ ከፍታችሁ እንድታዩት ስል ግብዣይ ነው። የዛሬውን ፕሮግራም እስከ መጨረሻው እንድትከታተሉ ስል በአክብሮት ጠይቃችኋለሁኝ። ቪዲዮንም ከወደዳችሁት ላይክ እንድታደርጉትም እጠይቃለሁ። የመጨረሻው አያት ሱራጥ አለዚነ አንዐምተ ዐለይሂም ገይረል መግዱቢ ዐለይሂም ወለዷሊን የሚለው ሲሆን ትርጉሙም የነዛ ኒዕማ የዋልክላቸውን መንገድ ያልተቆጣህባቸውና ወደ ጥመት ያልሄዱትንም መንገድ ምራን ማለት ነው። እንግዲህ ወደ ዝርዝሩ ስንገባ አንዐምተ ዐለይሂም ኒዕማ ያደረገባቸው እነማን ናቸው? የእነሱን መንገድ ምራን ለማለት እነሱን ማወቁ አስፈላጊ መስሎ ስለታየኝ እነሱ ኒዕማ ያደረገባቸው እነማን ናቸው ስንል በሱረቱል ኒሳ በ69ኛው አያት ተጠቅሰዋል። እነሱም ምን ይላል? ወመን ዩጢዕ አላህ ወረሱለሁ ፈኡላኢከ መዐለዚነ አንዐመ አላሁ ዐለይሂም ሚነ ነቢይነ ወስዲቂነ ወሹሀዳኢ ወሳሊሒን ወሐሱነ ኡላኢከ ረፊቃ። አላህንና ረሱልን የታዘዘ ሰው እነሱ ኒዕማ ካደረግንባቸው ሰዎች ጋር ይሆናል። እነሱ ኒዕማ ያደረግንባቸው ሰዎች ነቢያቶች ናቸው። ነቢያቶች፣ ስዲቂኖች ማለት እውነተኞች፣ በእውነተኛ መንገድ አላህን የተገዙ ማለት ነው። ስራቸውንና ከሊማቸውን ንግግራቸውንም ያሳመሩ ማለት ነው። ንግግራቸውን አሳምረው ስራ ካልታከለበት ምንም ከስራቸው እናንተኑ ይቃረናል ማለት ነው። ይሄ ትክክለኛ አይደለም። ስለዚህ ትክክለኛ ስዲቅኖች ማለት ትክክለኛ ስራቸውንና ንግግራቸውንም ያሳመሩ ማለት ነው። ወሹሀዳ ባላህ መንገድ የተሰዉ በንብረታቸውም በጊዜያቸውም በነፍሳቸውም ባላህ መንገድ የተሰዉ ሰዎች ማለት ነው። እና ሳሊሂን ሳሊህ የሆኑ ሰዎች አላህ የወደዳቸው ሳሊህ የሆኑ ሰዎች ናቸው ማለት ነው። ከነዚህ ሰዎች ጋር ይሆናል ማን? አላህንና ረሱልን ሰለላሁ ዐለይሂ ወሰለም በትክክለኛው መንገድ የታዘዙ ሰዎች ማለት ነው። ኒዕማ ያደረገባቸው ሰዎች እነዚህ ናቸው። እና የነዚህን መንገድ ምራን ነው የምንለው እንግዲህ በሱረቱል ፋቲሃ እና ወሐሱነ ኡላኢከ ረፊቃ የነሱ ጉርብትና በጣም ያማረ ነው። ጉርብትናችን እንግዲህ በጀነት ውስጥ ከነዚህ ሰዎች ጋር ጎረቤት እንሆናለን ማለት ነው። አላህንና ረሱልን ከታዘዝን እና ስለዚህ የነሱን መንገድ ምራን ብለን ነው በሱረቱል ፋቲሃ በመክፈቻው ሱራ የምንጀምረው ማለት ነው። እና አላህ ሌላው ደግሞ የአላህ ቁጣ ያለባቸው እነማን ናቸው ስንል የአላህ ቁጣ ያለባቸው ደግሞ ጂዎች ናቸው። ጂው ማለት አይሁዳዎች ማለት ነው። አይሁዳዎች እና ክርስቲያኖች ረሱል ሰለላሁ ዐለይሂ ወሰለም ይሄንን ሱራ ሲፈርሱ እነማን ናቸው የማያደረግ ምንድነው የተጣመሙና የአላህ ቁጣ የወረደባቸው ብለው ተጠይቀው ነበርና ጂዎች ምንድነው ይሁዳዎች እና ክርስቲያኖች እንደሆኑ ገልጸው ነበረ ማለት ነው። እና አይሁዳዎች ትክክለኛውን መንገድ እያወቁ ከትክክለኛ መንገድ
የራቁ ሰዎች፣ የካዱ ሰዎች እምቢተኞች ናቸው። እምቢተኞች እና በአላህ ነቢዩላህ ሙሳን ብዙ ጊዜ የተከራከሩና ብዙ እንትን ቻሌንጅ ያደርጉ የነበሩ አላህን አሳየን፣ ወደ ቤተል መቅደስ አንገባም እያሉ በጣም አስቸጋሪ የሆኑ ሰዎች ነበሩና የአላህ ቁጣ የወረደባቸው ሰዎች ናቸው ማለት ነው። እና እንደገና በሐዲስ 437 አቡ ሁሬራ እንደተናገሩት ረዲየላሁ አንሁ እነዚህ በሰሂህ ቡኻሪ እንደተመዘገበው ረሱል ሰለላሁ ዐለይሂ ወሰለም አሉ ብለዋል እና በአይሁዳዎች የአላህ ቁጣ የአላህ እርግማን ይኖርባቸው፣ ምክንያቱም እንትናቸውን የኢባዳ ቦታቸውን የነቢያቸውን መቃብር ያደረጉ ስለነበረ ብለዋል። ይሄ እንግዲህ ለእኛም ማስጠንቀቂያ ነው። ረሱል ሰለላሁ ዐለይሂ ወሰለም በመሞቻቸው ጊዜ ነው ይህንን የተናገሩት እና የነቢያቶችን መቃብር የኢባዳ ቦታ ማድረግ ክልክል እንደሆነ ማስጠንቀቂያ ነው ማለት ነው። ስለዚህ በጂዎች በአይሁዳዎች ላይ የአላህ ቁጣ ይኖርባቸው፣ የአላህ እርግማን ይኖርባቸው የኢባዳ ቦታቸውን የነቢያቸውን መቃብር ስላደረጉ ብለውም እሳቸው ረግሟቸዋል። ስለዚህ የአላህ ቁጣ ያለባቸው ጂዎች ናቸው ማለት ነው እና ወደ ጠማማ መንገድ የሄዱት የምንላቸው ደግሞ ክርስቲያኖች ናቸው። ምክንያቱም እነዚህ ክርስቲያኖች ትክክለኛውን መንገድ የሳቱ ናቸው። ትክክለኛውን መንገድ የሳቱና ነቢያቸውን ነቢዩላህ ኢሳን ልጅ አለው፣ ነቢዩላህ ኢሳ ያላህ ልጅ ነው ወይንም ደግሞ እሱ ራሱ ነው፣ ለቀድ ከፈረ ለዚነ ቃሉ ኢነላህ ሁወል መሲሁል ዒሳ ያሉ ናቸው እና ስለዚህ እነሱ ጠማማ ናቸው። በዚህ በቁርአን አያት ላይ ምን ይለናል? እነሱ የአላህን መንገድ እንደሳቱ ሲነግረን ቁል ያ አህለል ኪታብ አሁን ያላቸው እንትኖች ናቸው፣ ክርስቲያኖችን ነው። የአህለል ኪታብ ምንድነው? አይሁዳዎችን አህለል ኪታብ ነው ብላቸው፣ ግን በዚህ ላይ ክርስቲያኖችን ናቸው። ምክንያቱም ላተግሉ ፊ ዲኒኩም በጣም ላተግሉ ፊ ዲኒኩም ገይረል ሐቅ ወላ ተተቢዑ አህዋ ቀውመን ቀድ ضሉ ሚን ቀብሉ ወአضሉ ከሲረን ወضሉ አን ሰዋኢ ሰቢል ይላል እና እነዚህ አላህ መንገድ ላይ እንትን አትሂዱ፣ በጣም ፈርዘር እንዳትሄዱ ነው ያለው። ከእውነት የራቀ ነገር አትናገሩ እና ጠማማ መንገድ የሄዱትንም አትከተሉ ይላቸዋል ማለት ነው እና ስለዚህ የተጣመሙት ምንድን ናቸው? የክርስቲያኖች ናቸው ማለት ነው። የተጣመሙት ቀጥታ ያልሆነ መንገድ የተመሩትን እና ብዙዎቹንም ደግሞ ቀጥታ ያልሆነ መንገድ የሚመሩትን ሰዎች አትከተሉ ይላል እና በብዙ ሀዲሶች በሰለፍ ሀዲሶች የተጠቀሰ ነው። ትክክል ያልሆነውን ነገር የተናገሩ በመሆናቸው እነሱ የአላህን መንገድ የሳቱ ናቸው ማለት ነው። በሱረቱል ፋቲሃ እና በሰላት ላይ ያለው አላህ ምን አይነት ምላሽ ይሰጠናል፣ ሱረቱል ፋቲሃን ስንቀራ ምን አይነት ምላሽ ይሰጠናል የሚለውን ደግሞ ስናይ ሙስሊም በዘገቡት ሐዲስ በአቡ ሁረይራ ረዲየላሁ ዐንሁ በተናገሩት ረሱል ሰለላሁ ዐለይሂ ወሰለም ብለዋል አሉ። ማንኛውም ሰው ሰላትን የሚሰግድ እና ሱረቱል ኡሙል ቁርአንን ያልቀራ በሰላቱ ላይ ሰላቱ ምንም ሙሉ እና ተቀባይነት የሌለው መሆኑን 3 ጊዜ ደጋግሞ እንደነገሩ ተናግረዋል ማለት ነው እና አቡ ሁረይራ ሲጠየቁ
ከኢማም ኋላ ሆነን ብንሰግድስ ማለት ኢማሙ ሱረቱል ፋቲሃ ሲቀራ ለዛ በቂ ነው ለማለት ነው። በቂ ነው ወይ ብለው ሲጠየቁ አቡ ሁረይራ ሲመልሱ ለራሳችሁ አንብቡ ነው ያሉት። ኢማም ከጨረሰ በኋላ ሱረቱል ፋቲሃን እኛም ከዛ በኋላ መቅራት አለብን ሱረቱል ፋቲሃን እና ረሱል ሰለላሁ ዐለይሂ ወሰለም ሲሉ ሰማኋቸው አሉ። ይህም ምንድነው አላህ በባሪያዎችና በእኔ መካከል ሱረቱን በፋቲሃ ለሁለት ከፈልኳት አለ። ባሪያዬ አልሐምዱሊላህ ረብል ዓለሚን ሲል አላህ ደግሞ ምላሽ ይሰጠዋል። አላህ ባሪያዬ አሙጋል ባሪያዬ አመሰገነኝ ይላል። ባሪያ ደግሞ አራህማን ራሂም ሱረቱል ፋቲሃን እየቀራ ነው እንግዲህ አራህማን ራሂም ሲል ባሪያ የሞገሰኝ ይላል። ማሊክ የውሚዲን ሲል አላህ ደግሞ ምላሽ ይሰጠዋል። ባሪያ ያሞገሰኝ ሐምድም አደረገልኝ እና ሁሉንም ነገር በእኔ ላይ ያደረገ ማለት ማሊክ የውሚዲን ሲል ሁሉንም ጉዳይ ወደ እኔ አመጣ ይላል። ባሪያ ደግሞ ኢያከ ነዕቡዱ ወኢያከ ነስተዒን ሲል አላህ ምን ይላል? ምላሽ ይሰጣል። ይሄ በእኔና በባሪያ መካከል ያለ ነው፣ እሱም የጠየቀውን ያገኛል ይላል። ሱራጥ አለዚነ ኢህዲነ ሱራጥ አልሙስተቂም ሱራጥ አለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን። ባሪያ ደግሞ ምን ይላል? ኢህዲነ ሱራጥ አልሙስተቂም ሱራጥ አለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን ሲል ደግሞ አላህ ባሪያ እየጠየቀውን አገኘ ይላል እና ሰላት ስንሰግድ አላህ ምላሽ እንደሚሰጠን አውቀን በጡማኒና መስገድ እንዳለብን አመላካች ነው ማለት ነው። አሚን የሚለው ደግሞ አሚን ማለት እንዳለብን ነው። ይህ ዱዓን ያደረግነው ዱዓችን ተቀበለው ማለት ነው። ስለዚህ አሚን ማለት አሚን በሐዲስ ላይ አለ። በትርሚዚ በዘገቡት በአቡ ዳውድ ተርሚዚ ኢማም አህመድ ረዲየላሁ ዐንሁማ በዘገቡት ረሱል ሰለላሁ ዐለይሂ ወሰለም ይሄ ቁርአን ሲቀራ እና መጨረሻው አያ ሲቀራ አሚን ድምጻቸውን ከፍ አድርገው አሚን እንዳሉ ያመለክታል። እና አቡ ሁረይራ እንደተናገሩት ረሱል ሰለላሁ ዐለይሂ ወሰለም ይሄንን ሲቀሩ እና መጨረሻው አያ ሲሉ አሚን ማለታቸው ከኋላ የመጀመሪያው መስመር እስከሚሰማ ድረስ አሚን እንዳሉና ሚምን ደግሞ ጠበቅ አድርገው አሚን እንዳሉ ተናግረዋል ማለት ነው። አሚን ማለት የሚመከር በጣም እንትን ነው ማለት ነው። አሚን ማለት እንዳለብን አመላካች ነው እና በሁለቱ ሰሂህ እንደተመዘገበው ረሱል ሰለላሁ ዐለይሂ ወሰለም ኢማም ከቀራ በኋላ አሚን ሲል የሰጋጁ አሚን እና በሰማይ ላይ ያሉ መላእክቶች አሚን ይላሉ። የሁለቱ አሚን ከተገናኘ አሉ የባሪያው ያለፈው ኃጢአቱ እንደሚማርለት ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት እና አይሻ ረዲየላሁ አንሃ እንዳሉት ረሱል ሰለላሁ ዐለይሂ ወሰለም ይሁዲዎች በሶስት ነገር ነው የሚቀኑበት ማለት ነው። አንደኛ በጁምዓ ለኛ የተሰጠን ጁምዓ በመሆኑ እነሱ ደግሞ በጁምዓ የጥመት መንገድ የሄዱበት ስለሆነ ጁምዓ ለኛ በመሰጠቱ ለሙስሊም በመሰጠቱ ይቀናሉ። ሁለተኛ ደግሞ የሚቀኑበት በሌላ አይቀኑም በጁምዓ ሰላት እና ሌላ ደግሞ በቂብላችን ይቀናሉ። ሶስተኛ በምንለው አሚን በማለታችን ይቀኑብናል
ብለው ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩ ተዘግቧል ማለት ነው። እና ደግሞ በእስላሚክ የምናደርገው አሰላሙ አለይኩም በምንባባለው እርስ በርስ እጅዎች ይቀናሉ ማለት ነው። እና ሰማሪው አልፋቲሃ ሰማራይዝ ሲደረግ ምንድነው ስለ አኽራ የውመዲን ተጠቅሷል። ስለ አላህን በልባዊ እንትናችን እያከ ነዕቡዱ ወእያከ ነስተዒን ስንል አንተን ብቻ ነው አንተን ብቻ ነው የምንጠይቀው ስንል ልባዊ የሆነ ግንኙነት እና እሱን ብቻ እንደምንገዛ ያለው ተጠቅሷል። ሌላ ደግሞ ስራጠል ሙስተቂም ስራጥ በእንትን ላይ የተዘረጋችው ቀጥ ያለችው መስመር በአኽራ ላይ በእሳት ላይ የተዘረጋችው መስመር ወይንም ደግሞ ትክክለኛ መንገድ የያዘ ማን ነው የሚለውንም ሁሉም ነገር የተጠቀሰበት አያ እና ለራሳችንም ዱዓ የምናደርግበት አሚን የምንልበት ሱረቱል ፋቲሃ እንደሆነ ሁሉም ነገር ተጠቅሷል። ይሄ የሱራው መጨረሻ ይሆናል። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።